አንድ ሰው እንዴት 1.5 ኪሎ ሜትር የሚረዝም ዋሻ አስቆፍሮ ከከፍተኛ ጥበቃ እስር ቤት ያመልጣል? ይህ ፖሊሶችን፣ መንግስትን፣ ሀገርን ያስገረመ ድርጊት ነው። የደረሱበት ሲመስላቸው እሱ ግን ሌላ ተአምር ያሳያቸው ነበር። ሀገር ያስጨነቀውና እስር ቤቱን እንደ ቤተ መንግሥት የተጠቀመበት የኤል ፓቻ አስደንጋጭ ታሪክ። ሰላም ውድ የወንጀል ሪቪው ቤተሰቦች እንደምን ቆያችሁኝ? ዛሬ በተለየ አስገራሚ የወንጀል ታሪክ ተመልሰን መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እንዲቀላቀሉ እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ሐምሌ 11 ቀን 2015 ዓ.ም በሜክሲኮ የሚገኘውና እጅግ ጥብቅ ጥበቃ የሚደረግለት አልቲፕላኖ እስር ቤት አንድ እስረኛ ገላውን ለመታጠብ ወደ መታጠቢያ ክፍሉ ይገባል። የደህንነት ካሜራዎች የ24 ሰዓት ክትትል እያደረጉበት ቢሆንም እስረኛው ግን ከዚያ መታጠቢያ ክፍል በሰላም አልወጣም ነበር። ዘብ ጠባቂዎቹ ሲፈትሹ ያገኙት ነገር ዓለምን ጉድ ያሰኘ ነበር። በመታጠቢያ ወለል ስር የተቆፈረ ከ1 ማይል በላይ ርዝመት ያለው የራሱ አየር ማቀዝቀዣና ሞተር ሳይክል የተገጠመለት ዘመናዊ መተላለፊያ መሬት ውስጥ ተደብቆ ነበር። ይህ ሰው ማን ነው? በሺዎች የሚቆጠሩ ሰዎችን ሞት ያዘዘውና የዓለማችን ግዙፍ የዕፅ ካርቴል የሚመራው ዮአኪን ጉዝማን ወይም በቅጽል ስሙ ኤል ፓቻ ነበር። ኤል ቻፓ የተወለደው ሚያዝያ 4 ቀን 1957 በሜክሲኮ ሲናሎዋ ግዛት ውስጥ በሚገኝ ላቱና በሚባል ትንሽ መንደር ነበር። አባቱ ምስኪን ከብት አርቢ ቢሆንም በልጁ ላይ ግን እጅግ ጨካኝ ሰው ነበር። ኤል ቻፓ ገና በልጅነቱ የገንዘብ ጥማት ነበረው። በሕፃንነቱ ወረቀቶችን እንደ ብር እየቆረጠ ይቆጥርና እናቱን እባክሽ አኑሪልኝ፣ አንቺ ጋር ይቀመጥልኝ ይላት ነበር። ትምህርት ቤት ብዙም ያልገፋው ይህ ብላቴና ብርቱካን በመሸጥ የንግድ ሥራ ጀመረ። ነገር ግን በአካባቢው ከብርቱካን የበለጠ ትርፍ የሚያስገኝ ሌላ ጥቁር ንግድ እንዳለ አስተዋለ። የዛኔ ነበር የኤል ፓቻ ሕይወት አንድ መስመር የተሻገረው። ኤል ቻፓ የዕፅ ጉዞ የጀመረው በአባቱ እርሻ ውስጥ ሕገወጥ ተክሎችን በመንከባከብ ነበር። ብዙም ሳይቆይ ግን አቅሙን ለማሳየት ወደ ትላልቅ ከተሞች አመራ። በወቅቱ በሜክሲኮ የዕፅ ንግድ ላይ የበላይነት ከነበረው ጓላሃራ ካርቴል ጋር ተቀላቀለ። ኤል ቻፓ በባህሪው ረጋ ያለና የንግድ ሥራዎችን በጥንቃቄ የሚከታተል ቢሆንም ለጠላቶቹ ግን ምሕረት የሌለው ጨካኝ ሰው ነበር። ቁመቱ አጭር በመሆኑ ኤል ቻፓ ወይም አጭሩ የሚል ቅጽል ስም ተሰጠው። ኤል ቻፓ ንግዱን ለመቆጣጠር አዲስ ዘዴ ፈጠረ። በሜክሲኮና በአሜሪካ ድንበር ስር እጅግ ዘመናዊ የሆኑ የውስጥ ለውስጥ መተላለፊያዎችን ማስቆፈር ጀመረ። እነዚህ ዋሻዎች በቢሊዮን የሚቆጠሩ የዕፅ ንግድ በቀናት ውስጥ ለማከናወን አስቻሉት። የኮሎምቢያ ዕፅ አዘዋዋሪዎች በስፍራው ፍጥነት በመደነቃቸው ኤል ፒራዶ ወይም ፈጣኑ የሚል ስም ሰጡት። በዚያም ምክንያት ኤል ቻፓ በቅንጦት መኖር ጀመረ። በ10 ሚሊዮን ዶላር የተገነባ መኖሪያ ቤት፣ አንበሳና ነብር ያለበት የግል የእንስሳ መጠለያ፣ 4 የግል አውሮፕላኖች ባለቤት ሆነ። ግንቦት 1993 ላይ በጓዳላራ አየር ማረፊያ በተደረገ የተኩስ ልውውጥ በስህተት አንድ ታዋቂ የሃይማኖት አባት ተገደሉ። ይህ ክስተት ሜክሲኮን አስቆጣ። ኤል ቻፓ የአገሪቱ ዋነኛ ተፈላጊ ወንጀለኛ ሆነ። ብዙም ሳይቆይ በጓቲማላ ተይዞ ወደ ሜክሲኮ ተላለፈ። የ20 ዓመት እስራት ተፈርዶበት በፑዌን ግራንዴ ወደሚባለው እስር ቤት ተላከ። ነገር ግን ለእሱ እስር ቤት አልነበረም። በጉቦ የገዛቸው ዘበኞች የሚፈልገውን ሁሉ ያቀርቡለት ነበር። ከምርጥ ምግብ እስከ ግል ምግብ አብሳይ፣ ሴቶች፣ መጠጦችን ጨምሮ። ጥር 19 ቀን 2001 ዓ.ም ኤል ቻፓ ወደ አሜሪካ ተላልፎ ሊሰጥ እንደሚችል ወሬ ደረሰው። ይህ እንዳይሆን ግን አንድ ዕቅድ ነበረው። ኤል ቺቶ የሚል ቅጽም ስም ያለው ዘበኛ
የልብስ ማጠቢያ ጋሪውን እየገፋ ወደ እስር ቤቱ መውጫ መራ። በዚያ ጋሪ ውስጥ በልብሶች ተሸፍኖ ኤል ቻፓ ተኝቶ ነበር። 8 የፍተሻ ጣቢያዎችን በሰላም አለፈ። ከእስር ቤቱ ቅጥር ግቢ እንደወጣ በሄሊኮፕተር ተጭኖ ወደ ሲናሎዋ ተራሮች ተወሰደ። ኤል ቻፓ ከእስር ቤቱ እንደወጣ ለሚቀጥሉት 13 ዓመታት ዓለም ሊያገኘው ያልቻለ መንፈስ ሆነ። ኤል ቻፓ ነፃነቱን ካገኘ በኋላ የሲናሎዋ ካርቴልን ወደማይታመን ከፍታ ወጣው። ነገር ግን ይህ ጉዞ በሰላም አልነበረም። ከቀድሞ አጋሮቹ ከቲዩና እና ከጎልፍ ካርቴሎች ጋር ደም አፍሳሽ ጦርነት ውስጥ ገባ። ከተሞች ወደ ጦር አውድማ ተቀየሩ። ኤል ቻፓ ሎስ ሊግሮስ የሚባል የራሱ የቅጥረኛ ገዳዮች ቡድን አቋቋመ። በየመንገዱ የሚጣሉ አስከሬኖች የሜክሲኮ የዕለት ተዕለት ዜና ሆኑ። ኤል ቻፓ ግን በተራራ ላይ ሆኖ ግዛቱን ያስፋፋ ነበር። ኤል ቻፓ እጅግ ጥንቁቅና ተጠራጣሪ ሰው ነበር። በዙሪያው ያሉ ሰዎች እንዳይከዱት ለማወቅ ቴክኖሎጂን መጠቀም ጀመረ። ክርስቲያን ሮድሪጌዝ የተባለ የኮምፒውተር ባለሙያ በመቅጠር የራሱን ሚስጥራዊ የኢንተርኔት መረብ ዘረጋ። ከዚህም በላይ ፍሌክሲፒ የተባለ የስለላ ሶፍትዌር በሴት ጓደኞቹና በባልደረቦቹ ስልኮች ላይ በድብቅ አስጫነ። ስልካቸው ውስጥ ያሉ መልእክቶችን ማንበብ ብቻ ሳይሆን ስልኩን እንደ ማዳመጫ በመጠቀም የሚያወሩትን ሁሉ ከተራራ ላይ ሆኖ ይሰማ ነበር። ኤል ቻፓ ያልገባው ነገር ይህ ቴክኖሎጂ ግን ለውድቀቱ ምክንያት እንደሚሆን አላወቀም ነበር። የአሜሪካው የስለላ ድርጅት ኤፍቢአይ የኤል ቻፓን የመረጃ መረብ የሚመራውን ክርስቲያን ሮድሪጌዝን በእጃቸው አስገቡት። ክርስቲያን ለኤፍቢአይ መረጃ ሰጪ ለመሆን ተስማማ። በዚህም ምክንያት የኤል ቻፓ ሚስጥራዊ ብላክቤሪ መልእክቶች በቀጥታ ወደ አሜሪካ የስለላ ቢሮ መፍሰስ ጀመሩ። ኤል ቻፓ ለልጆቹ የሚልካቸው የፍቅር መልእክቶች ሳይቀሩ በኤፍቢአይ ኮምፒውተሮች ላይ ይታዩ ነበር። አሜሪካኖች የኤል ቻፓን እያንዳንዱን እንቅስቃሴ ማወቅ ጀመሩ። የካቲት 2014 ዓ.ም በማስትላን የባህር ዳርቻ በሚገኝ ሆቴል ውስጥ ኤል ቻፓ ከባለቤቱ ኤማ ኮርኔል ጋር ተኝቶ ነበር። የሜክሲኮ ባህር ኃይል ኮማንዶዎች ክፍሉን ሰበሩት። ኤል ቻፓ መጀመሪያ መሳሪያውን አንስቶ በመንከባለል ለመዋጋት ሞክሮ ነበር። ነገር ግን ባለቤቱ ልጆቻቸው እንዳይጎዱ በመለመኗ እጁን ሰጠ። ዓለም አሁንስ ኤል ቻፓ አበቃለት ብሎ ገመተ። ነገር ግን ከጥቂት ወራት በኋላ በታሪክ የማይረሳውን ማምለጫ ደገመው። ሐምሌ 11 ቀን 2015 ኤል ቻፓ አልቲፕላኖ እስር ቤት ውስጥ በካሜራ እየተጠበቀ ነበር። ነገር ግን ልጆቹ ከእስር ቤቱ 1 ኪሎ ሜትር ርቀት ላይ አንድ መጋዘን ገዝተው ነበር። ከዚያ መጋዘን ተነስተው በትክክል ኤል ቻፓ በሚታጠብበት ስፍራ ስር የሚያበቃ ዋሻ መቆፈር ጀመሩ። ዋሻው የራሱ መብራት፣ አየር ማቀዝቀዣ ሀዲድ ነበረው። ኤል ቻፓ በመታጠቢያ ወለል ላይ ያለውን ቀዳዳ ከፍቶ ሲወርድ ሀዲዱ ላይ የሚንቀሳቀስ ሞተር ሳይክል ይጠብቀው ነበር። በደቂቃዎች ውስጥ ከእስር ቤት አምልጦ ሜዳው ላይ ወጣ። ይህ ማምለጫ ብቻውን $5 ሚሊዮን እንደፈጀ ይገመታል። ኤል ቻፓ ነፃነቱን ካገኘ በኋላ አንድ ያልተጠበቀ ፍላጎት አደረበት። የህይወት ታሪኩ በሆሊውድ ፊልም እንዲሰራ ፈለገ። በዚህም ምክንያት ኬት ዴሊ ካስቶሊ ከተባለች ታዋቂ ሜክሲካዊ ተዋናይ ጋር ተገናኘ። ይህ በትንቢት የተሞላ ድርጊቱ ለደህንነት ሰራተኞች ፍንጭ ሰጠ። ብላክቤሪ ስልኩን መጠቀሙን ባለማቆሙ ኤፍቢአይ ያለበትን ቦታ በትክክል አወቀ። ጥር 2016 ዓ.ም በሎስ ሞቺስ ከተማ በሚገኝ አንድ ቤት ውስጥ የሜክሲኮ ባህር ኃይል ኦፕሬሽን ከፈቱ። ኤል ቻፓ ረዳቱን በድጋሚ በልብስ ቁምሳጥን ውስጥ በተደበቀ ሚስጥራዊ ዋሻ ወደ ፍሳሽ ማስወገጃ ቱቦዎች ውስጥ ገቡ። ለሰዓታት በቆሻሻው ውስጥ ሲቀስፉ ቆይተው አንዲት መኪና ቀምተው ለማምለጥ ሲሞክሩ በፖሊስ ከፍተኛ ጣቢያ ላይ ተያዙ። በዚህ ጊዜ ግን የማምለጫ መንገድ አበቃ። ከዚህ በኋላ ግን ኤል ቻፓ ተስፋ የሚያስቆርጠው ነገር ተፈጠረ። በ2017 ኤል ቻፓ ወደ አሜሪካ ተላልፎ ተሰጠ።
በኒውዮርክ ፍርድ ቤት የቀድሞ ጓደኞቹና የሴት ጓደኞቹ ሳይቀሩ መሰከሩበት። ፍርዱም የዕድሜ ልክ እስራት ሆነ። በአሁኑ ሰዓት ኤል ቻፖ የሚገኘው በኮሎራዶ ግዛት አዳክስ ፍሎራንስ በሚባለው እጅግ ጥብቅ እስር ቤት ውስጥ ሆነ። ይህ እስር ቤት የሮኪ ተራሮች አልካትራዛ በመባል ይታወቃሉ። በዚህ እስር ቤት ውስጥ ኤል ቻፖ በቀን 23 ሰዓት የሚቆየው 7 በ12 ስኩዌር ጫማ በሆነች የኮንክሪት ክፍል ውስጥ ነው። የፀሐይ ብርሃን በቀጥታ አያይም፣ ከሰዎች ጋር አይገናኝም፣ ምንም አይነት እንቅስቃሴ የለም። በቅርቡ ለሜክሲኮ ፕሬዝዳንት በላከው መልእክት እዚህ ያለሁበት በስነ ልቦና ስቃይ ውስጥ ነው ሲል ተማጽኗል። በዓለም ላይ እጅግ ሀብታምና ተደማጭ የነበረው የዕፅ ንጉሥ ዛሬ መጨረሻው በ4 ግድግዳዎች ውስጥ ብቻ ሆኗል። የኤል ቻፖ ታሪክ በድህነት ተጀምሮ በቢሊየን ያለፈ በመጨረሻም በብቸኝነት እስር ቤት የተደመደመ ነው። አንዳንዶች የድሆች ረዳት አባት ነው ይሉታል። ሌሎች ደግሞ በሺዎች የሚቆጠሩ ሰዎችን የገደለ ጨካኝ አረመኔ ሰው ነው ይሉታል። እናንተስ ስለ ኤል ቻፖ ምን ታስባላችሁ? ድህነት ያስገደደው ወንጀለኛ ወይስ ፍጹም ክፉ ሰው? ሐሳባችሁን በኮሜንት መስጫው ላይ አስፍሩት። ስለ ተከታተላችሁኝ አመሰግናለሁ። መልካም ቆይታ